የይሁዳ እግሮች ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህንን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበር ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅማቱ መራራ ለቅሶን እያለቀሰ ከአጥሩ ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሲሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ የጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላ የጌታችን አይኑን እያየ አሳልፌ የምሰጥ እኔ ሆነነ ብሎ ለመጠየቅ ድፍረት ነበረው። በዛይ ሰዓት እንደ ዳታንና እንደ አቤሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሸንገላ ከንፈሮቹ ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ይሁዳ ሲሸነግለው ቢያውቅም አንተ አስመሳይ ብሎ አላዋረደውም። እግዚአብሔር ነብይ ኤልሳዕ ሎሌው ጊያዝ የማይገባውን ገንዘብ ከለምጹ ከነጻው ከሶርያዊ ንዕማን ተቀብሎ ቤት ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ መጥቶ ሲቆም ጊያዝ ሆይ ወዴት መጣ ብሎ ጠይቆት ነበር። ጊያዝም እኔ ባሪያ ወዴትም አልሄድኩም አለ። ኤልሳዕም ልቤ ካንተ ጋር አልሄድምን ብሎ ያደረገውን እንዳወቀበት ከነገረ በኋላ የንዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደ በረዶ ለምጻሙ ወጣ። ሁለተኛ ነገሥት ምዕራፍ 5 ከቁጥር 20 እስከ 27። ሐዋርያው ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሲቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህኑ ቃል ተናግሮ ተቀስፎ እንዲሞቱ አድርጓቸዋል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳዕና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣውን ይሁዳ አይኑን በጨው አጥቦ አሳልፌ የምሰጥህ እኔ ሆነነ እያለ ሲዘባበትበት በታላቅ ትዕግስት ዝም አለው። ነቢያትንና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚበስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም መታጠቢያውን ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ የማይደረግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ ያሉበትን የሐዋርያቱን የአቧራ ያደፈ እግራቸውን ሊያጥብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። የሚያስይዘውን ያስቆሩት ይሁዳንም እግር አጠበ እንዲል ግብረ ሕማማት ዘሐሙስ። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡት የይሁዳ እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዙት ወደ አይሁድ የሚሮጥባቸው እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳ በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆሩት ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነብዩ ዳዊት አቤቱ ምሕረትህ እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ
አሳልፎ የሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታን ጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርህን ሊያጥብህ እያየህ እንዴት ልብ ደነደነ? መጥምቁ ዮሐንስ የጫማውን ጥፍር ልፈታ ይገባኛል ያለው ጌታ አጎንብሶ ሲያጥብህ እንዴት ልብ በጸጸት አልተሰበረም? ረቡዕ አሳልፈ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልተጨነክም? ከአይሁድ ጋር የተስማማው ነገር ይቅርብኝ ለማለት ጌታችን ከእግር በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትና ውስጥ ቤትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የኔን እግር ለዘላለም አታጥብም ብሎ ተከላክሎ ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ መታጠብ እግራቸውን ያለመሰልቸት ዓለምን ዞረው ወንጌልን አስተምረው እስከ ሞት ድረስ ታመኑ። እግራቸው እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበ እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገድ እየመራ ተመለሰ። አቤቱ የማትደፍር አንተን ደፋሪ ይሁዳ ደፈረ። ቅዳሴ ያዕቆብ ዘሥሩግ ምዕራፍ 1 ቁጥር 22። ወስብሐት ለእግዚአብሔር።